ሚያዝያ 2026 ከአምስት አስርት ዓመታት በላይ ዝምታ በኋላ የሰው ልጅ ድምፅ ዳግም ወደ ጨረቃ አቅጣጫ ተሰማ። አርቴሚስ 2 የሰው ልጅ የማይቻል የለም ብሎ ያመነበት የታሪክ አሻራ ነው። አራቱ ጠፈርተኞች ሪድ ዋይዝማን፣ ቪክተር ግሎቨር፣ ክሪስቲና ኮክ እና ጄሬሚ ሃንሰን በጥልቁ ጠፈር ውስጥ አዲስ ታሪክ ለመጻፍ ተዘጋጁ። ጠፈርተኞቹ የሰው ልጅ ተጉዞት የማያውቀውን ርቀት በመጓዝ የዓለምን ክብረ ወሰን ሰበሩ። ቪክተር ግሎቨር እና ክሪስቲና ኮክ በታሪክ ትልቅ ስፍራ ይዘዋል። ከጨረቃ ጀርባ የታየው የፀሐይ ግርዶሽ አስደናቂ ነበር። መንኮራኩሯ በከፍተኛ ፍጥነትና ሙቀት ወደ ምድር ስትመለስ ዓለም በጉጉት ጠበቀች። 10 ሚያዝያ 2026 ኦሪዮን በፓሲፊክ ውቅያኖስ ላይ በሰላም አረፈች። ይህ ስኬት ለዘላቂ ጉዞ የጅማሬው መጀመሪያ ነው። ዛሬ ስለ ወደፊቱ የቴክኖሎጂ አድማስ፣ ስለ ጠፈር ዳታ ማዕከላት እናያለን። እነዚህ ማዕከላት በምድር ዙሪያ እየተሽከረከሩ ከፍተኛ የዳታ ፍሰትን በጠፈር ውስጥ ያስተናግዳሉ። ግንኙነታቸውም እጅግ ፈጣን በሆነ እና ደህንነቱ በተጠበቀ የሌዘር ጨረር የተደገፈ ነው። ለስራቸው የሚያስፈልገው ኃይል ደግሞ ከፀሐይ ብርሃን ሰብሳቢ ክንፎቻቸው በቀጥታ ያገኛል። ይህ ቴክኖሎጂ መረጃን የሚልክበትን መንገድ ሙሉ በሙሉ ይቀይረዋል። ለተጨማሪ መረጃ ይከተሉ።